ሰላቱ ስለተውኩና ወላሂ ሙቤ ምን ነገር ሰላም ወላሂ ጨነቀኝ። በቃ ሰላትን ስትቀመራሱ በጣም ይጨንቃል። ወላሂ በጣም ይጨንቃል። ስለዚህ አሁን ምን ታደርጊያለሽ መሰለሽ? እስኪ ነይና እኔ ጋር አስገባሻለሁ። ስምሽ ማን ነው? ቆይ ኢማን ደግሞ ማሻአላ ኢማን። ስምሽ ደግሞ ኢንሻአላ ይላል። ማሻአላ ጥሩ ስም ነው ያለሽ ኢማን። ስለዚህ ነይና እኔ ጋር እስኪ ምን ማድረግ እንዳለብሽ ኡስታዞችን እንጠይቃለን። ከዛ ደግሞ እስኪ የዱባይን ጉዳይ ባንቺ ጉዳይ ላይ ምን ማድረግ እንዳለብሽ የሚያግዙሽ እህቶች ካሉ ስራም ሊያፈላልጉልሽ የሚችሉ ካሉ እስኪ እንጠይቃቸው። ስለዚህ አሁን ነይ እኔ ጋር ኡስታዞችም እናስገባቸው። ከዛ በኋላ እነሱ የሚሉትን ደግሞ እንሰማለን። እሺ አብሽሪ እህቴ አይዞሽ። በቃ ነይ። ወላሂ ከባድ ነው። አያችሁ እኔ አንዳንዴ እንደዚህ ማስገባቸው እንደዚህ አይነት ሰዎች አሉ። ሱብሃንአላህ። አሁን እቺ ልጅ አላህ ይህን ነገር ስለፈለገላት ነው። በነገራችን ላይ ሱብሃንአላህ አላህ እቺ ልጅ እኛ እንድንመክራት ዛሬ እኛ ጋር መታ ይሄን ነገር ከኛ እንድሰማ አላህ ይሄን ወቅት ይሄን ነገር ጽፎታል። ሱብሃንአላህ ወላሂ የኔ ጌታ እኮ ወላሂ ሱብሃንአላህ። ገባችሁ? ጓደኛ ያሳስታል። ጀማ ጓደኛ ምረጡ። ጓደኛ ያጠፋችኋል። እኔ ስለማቅ ነው፣ ብዙ አይነት ጓደኞች አሉኝ። ስለማቅ ነው ጓደኛ ያጠፋል። እኔ ድሮ መጥፎ ጓደኞች ነበሩኝ፣ ግን እነዛ ጓደኞች ብዙ በደው መጥፎ መንገድ ስለሚወስዱኝ ስለማቅ እርቅ ነበር። ወላሂ እኔ ወደ መስጂድ ሲሄድ መንገድ ያው ወጣት ነኝ። ወጣት እያለን ብዙ ነገር እንሳሳታለን፣ አላህ ይቅር ይበላል። ግን ሲሄድ በጣም ለኔ ሙቤ እንዴ አትመጣም ሰላም አትለን የሚሉኝ፣ አይ እኔ ሰላት ደርሶብኛል ወደ መስጂድ እየሄድኩ ነው ስላቸው ምን ይሉ ነበር? አንድ ቀን ያው ሙስሊም ከነሱ ሙስሊም ያልሆኑም አሉ እና አንድ ቀን እችን ሰፈር ወይ አንተና መስጂድ ያሉ የምትሰግዱ ልታፈነዷት ወይ ልታጠፏት ከፈለጋችሁ ስልካችን ካለ ደውልና ንገረን ይላል። አያችሁ ምን ያህል ነው በቃ ለኔ። ስለዚህ በቃ አሰብኩት፣ እነዚህ ጓደኞች አይደሉም፣ ለእምነቴ ሪስፔክት የሌላቸው ለኔ ጓደኞች ሊሆኑ አይችሉም ብዬ ስልኬንም ከነዚህ ጋር ምንም አይነት ኮንታክት እንዳይኖረኝ ወሰንኩ። በቃ ማለት ነው። አይጠቅሙኝማ። ገባችሁ? አይጠቅሙኝም። ገባችሁ? አንድ ሰው ወደ መስጂድ እየሄዳችሁ ና እዚህ ጋር ከኛ ጋር ቁጭ በል የሚል ከሆነ ያ ሰው አይጠቅመን። ማይጠቅመኝን ደግሞ ምን ያደርግልኛል? ማይጠቅመኝ ነገር ግን ለኔ ጓደኛ ማለት ሰላም አለይኩም ወበ የት ነህ? ዛሬ ፈጅር ሰላት መስጂድ አላየሁም። ምን ሆነህ ነው? ለምን ቀረ? በሰላም ነው? ይሄ ነው የኔ ጓደኛ፣ ለአኺራ የሚያስታውስልኝ። this is my friend። ምን ነው ኢሻ አልመጣህም? ምን ነው ዛሬ መስጂድ ቀረ? የት አለ? የት ጠፋ የሚለኝ ይሄ ነው የኔ ጓደኛና ልጅቷ ትምጣ እስኪ ኡስታዝ እናስገባቸው። እስኪ ከመጣች አስገባት ኢንሻአላህ። السلام عليكم أستاذ. وعليكم السلام ورحمة الله وبركاته. مبي عندنا إلا دانا أستاذ عندنا عملناش الحمد لله عندنا جميع سلام عندنا ولكن سلام إيمان عليك إيمان وعليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بين بيان ما شاء الله. እንዴት ናችሁ? ሰላም ናችሁ? አፍያ አማን ነው ما شاء الله ሁሉ ሰላም ነው። ተጠፋፋን ብዙ ጊዜ ረጅም ጊዜ ሆነን ከተገናኘን። እንዴት ናችሁ? በጣም ረጅም ጊዜ። አላህ ይጠብቃችሁ። አሚን። እናንተ ኡስታዝ ጀሚዓን بارك الله فيك حبيبي. الله يحفظك كمان ما شاء الله. ما جئت المملكة لابد حينما تأتي إلى المملكة تزورنا في المدينة ان شاء الله قريبا ان شاء الله እንመጣለን እኮ ነው። ያው እቺን ሁለት ዓመት ነው እንጂ انا دائما እኔ ከየትም ሀገር መሄድ አልፈልግም። የትም ሀገር ምረጥ ብትሉኝ እዛ ነው የምመርጠው። ወላሂ በተቻለኝ መጠን እዛ ነው። عارف እንዴ ان شاء الله حينما تأتي لابد تعطينا خبر ان شاء الله نتقابل في المدينة النبي صلى الله عليه وسلم صلى الله عليه وسلم طبعا ان شاء الله እንመጣለን በቅርብ باذن الله ان شاء الله። እህታችን ሐቂቃ አፍወን ካቋረጥኳቸው ኡስታዝ መሐመድን አፍወን
እሺ ተፈضل ሁለታችሁም ሐቂቃ እህታችን ቅድምዬ ታሪኳን እንትን ስትል አጋጣሚ እየሰማው ነበር። ጀዛከላሁ ኸይራ ባረከላሁ ፊክ ጥሩ አድርገህ ነሲሃ ያደረካት ነበር። አላህ ይቀበልክ ሙቤ። አሜን። ለምታደርጋቸው መልካም ነገሮች አላህ Subhanahu Wa Ta'ala يجعلك في موازين حسناتك يا رب العالمين። الله ከመልካም ሚዛንህ ላይ እንዲያደርግልህ አላህን እንማጸነዋለን። አላህ ሁላችንንም ለበጎ ነገር የተገራሩ አላህ ያድርገን። አላህ Subhanahu Wa Ta'ala ይህንን ኒዕማ የሰጠንን ኒዕማ በኸይር የምንጠቀምበት እንደዚህ ሰዎችን እርሻድ የምናደርግበት መልካምን ስራ የምናንሰራፋበት አላህ ይህንን ኒዕማ በአላህ በሚያስደስተው አይነት መልኩ ከሚጠቀሙበት አላህ ያድርገን። ከዚያውም ከምናያቸው ውስጥ ላይቮች አንዱ ጀዛከላሁ ኸይር ሙባረክ አላህ ወፍቆሃል። አላህ ተባቱን ይስጥ፣ አላህ ኢኽላሱን ይስጥ። የምታደርጋቸው መልካም ነገሮች አላህ Subhanahu Wa Ta'ala ይቀበልህ። ሐቂቃ ሰበብ መሆን ለሰዎች ሰበብ መሆን ለሂዳያ ሰበብ መሆን ሰዎች የተለያዩ ችግር በሚደርስባቸው ጊዜ ያን ችግራቸውን የሚሰማቸው ሲያጡ ሱብሃንአላህ ሱድፋ ይሄ ሱድፋ ነው። አሁን የቀደሟ የእህታችን ማለት ነው። ሱብሃንአላህ ከዛሊከ ደግሞ ሙአለፋት القلوب ያኒ ሰለምቴ ነች። ከኛ ብዙ ነገር የሚፈልጉ አይነት እህቶች አሉ፣ ወንድሞች አሉ። ለነሱ በር መክፈት ለነሱ እንደዚህ አይነትን ነገር ማድረግ ይህ ትልቅ መልካም ነገር ነው። ሐቂቃ እኛ ፈልገናቸው ነው። እነሱ እንደውም እነዚህ በእስላም ላይ መጀመሪያ የሚመጡ ሰዎች ምንም መጠጊያ የላቸውም። ብዙ ነገሮችን ትተው ነው የሚመጡት። ብዙ ነገሮችን ከኛ ይፈልጋሉ። ከእንደነዛ አይነቶቹ እንደዚህ አይነትን ነገር ሲያጋጥም ደስ ይላል። ሱድፋው ደስ ይላል። እኔ በቀደም ኮሜንት አላየህም ነበር እንደው አቡ ፈውዛን ሳውዲ እኔ ማውቀው ከእንትን ኢማራት አቡ ፈውዛን ነበር። አቡ ፈውዛን እያልኩ ነበር። ሐቂቃ አንዳንድ ነገሮችን ኢርሻድ ሊያደርጋት ይችላል። ኢንሻአላህ ለሱም እንበልገዋለን። አዎ ለአቡ ፈውዛን እንነግረዋለን። ሹክራን ጀዛከላህ ኸይር። ኢንሻአላህ ይረዳታል፣ ወንድማችን ይረዳታል። እሱን ላስታውስ ፈልጌ ነው። በዚህ አጋጣሚ ደስ ብሎኛል ስላገኘውክ። አላህ ይጠብቃችሁ ባያላችሁበት። አላህ ይህንን ሚዲያ በኸይር ከሚጠቀሙ ባሪያዎቹ አላህ ያድርገን። ወላሂ ይሄ ሚዲያ እኛ በኸይር ነገር ከተጠቀምነው ብዙ ነገሮችን እናተርፍበታለን። ወከዛሊከ ደግሞ እንደ ጊዜያችንን በንቶ ፈንቶ የምንፈጀው ከሆነ ወላሂ ኪሳራ ነው። ራስ ማላችንን ጊዜያችን ትልቁ ራስ ማላችን ነው። ጊዜ ብሎ ማለት ወላሂ ትልቅ የሙስሊም ታላቅ ምንድነው ንብረት ታላቅ ነገር ነው። ራስ ታላቅ መሰረታዊ ጉዳይ ነው ማለት ነው። ባረከላሁ ፊኩም። ይህንን ጊዜያችን ባልሆነ ነገር አንጨርሰው። ጊዜያችንን ባረከላሁ ፊኩም ራሳችንን መለስ ብለን እንይ። እስቲ እኔ ቲክቶክ ላይ በመመጣበት እዚህ ፕላትፎርም ላይ በመመጣበት ሰዓት ወላሂ ቲክቶክ ራሱ ሴቲንግ ውስጥ ገብተን ብናይ ያሳየናል። እስቲ አንዳንዴ ሙራጃ እናድርግ። ወላሂ ገብተን እስቲ ምንድነው የምናየው? ምን ላይ ነው ጊዜያችንን የምናሳልፈው? ዛሬ ከጠዋት ጀምሮ እስከዚህ ሰዓት ድረስ እንግዲህ ጀዋላችን የሆነ ከአካላችን አንድ ነገር ሆኗል። ሙቤት ካስተዋል ነው ሐቂቀተን የትኛዋ ሰዓት ነች ሙምኪን ከአንሁ ሰላታችን ላይ የምንሰግዳት ሰላት ካልሆነች በስተቀር ጀዋላችን እኔ እንደሚገባኝ ማለት ነው በአሁን ሰዓት ያለው ሀያታችን ጀዋላችን ከኛ ጋር ነው 24 ሰዓት ኢላ ወቅት ነው ወይ ሙምኪን ወቅት الصلاه ወቅት ሰላትም አንዳንድ ጊዜ መስጊድም እኮ እየገባ መሽጉል የሚያደርግብን ሐለትም ይታያል። ስለዚህ እስቲ ራሳችንን ሙራጃ እናድርግ። ይሄ ነገር ለኔ ጠቀሜታ አለው? ወላሂ ጠቀሜታ ከሌለው እኔ ዲኔን መከታተልበት ለዱንያዬ ወይ ለአኺራ የሚጠቅመኝን ነገር ያልሰራውበት እንደሆነ ወላሂ ጥፋት ላይ እንዳለን ራሳችንን እንፈትሽ። እና እህት ወንድሞቼ ወላሂ ጊዜያችንን ዝም ብለን አንፍጭ። በሚጠቅመን ነገር ራሳችንን ቢዚ እናድርግ። ከመጥፎ ጓደኛ ራሳችንን እንጠብቅ። በአሁን ሰዓት ነስአሉላህ السلامة والعافية አልአሳሂብ ይህ መጥፎ ጓደኛ በጣም የበዛበት ወቅት ላይ ነው ያለነው።
ባረከላሁ ፊኩም ቢቻል ጊዜያችንን ባረከል በዕልም ላይ መልካም ነገሮች በሚተላለፉበት ቦታ ላይ የቃል አላህ ወቃል ረሱል ቃል ሰሃባ በሚባልበት ቦታ ራሳችንን እናሳል። ወላሂ ጠወልተ አለይኩም አፍወን ባረከላሁ ፊኩም። ኧረ ኡስታዝ እንደውም ናፍቀህናል والله احنا اشتقنا لك يعني ما طولت كأنها دقيقة واحدة لني ለነሱ አላቅም ከታች ላላችሁ ለኔ ግን ረጅም ጊዜ ስላላገኘሁት ኢብን በያን አንድ ደቂቃ ነው የሆነችብኝ። ስለዚህ እንደ ኡስታዝ ጀዛከላሁ ኸይር አላህ ይጠውል ዑምረክ አላህ ይحفظك። እኛም እንደናንተ አይነት ኡስታዞች ያስፈልጉናል። እኛም የሰው ልጆች ነን፣ በኔ አደም እናጠፋለን። እናንተም አትተውብን፣ አንዳንዴ እየመጣችሁ እናንተም ምከሩን። እናንተም እኛም እንግዲህ ከናንተ የሰማነው ነው ለሌላው እናስተላልፈው። ስለዚህ እናንተ ምክር ያስፈልገናል ኡስታዝ። ወላኪን አሁን ልጅቷ እንዴት ነው ቅድም ጥያቄ ጠይቃ ነበርና እኔን ኦሬዲ ሰላቷን ካቆመች ረጅም ጊዜ ነው፣ ሰለምቴ ናት። ውስጧ እኔ እንጃ ሻሃዳ መያዝ አለብኝ ደግም ያለች ያን ነገር ያለችበት የራሷ ምክንያት ሊኖር ይችላል። እስኪ ምን ማድረግ አለባት አንተ የምትጠይቃት ነገር ጠይቃትና ካልሆነ ማድረግ ያለባትን ደግሞ ሰላቷን ካቆመች ሰላት ዋጅብ እንደሆነበት አንዳንድ ነገር ብትመክራት ኡስታዝ። ባረከላሁ ፊክ። ኢማን ሰላም አለይኩም ይሰማሻል? ዋሲል ኡስታዝ መሐመድ طيب ኡስታዝ መሐመድ يسمعني ኡስታዝ መሐመድ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته أستاذ. نتفوق مع محمد أتفوقكم؟ عفوا. أوكي ما شاء الله تفضل. يعني قوية تيك توك عندي ነው سبحان الله مملكة كما تعرف እንትን ሙባሽር ተከልክሏል። ከዛን ጊዜ ጀምሮ ብዙ አልገባም። አጋጣሚ ነው እንትን የምንለው እና ሼክ መሐመድ ዋሲል መስአላ هذه المسألة እንግዲህ ጥያቄዋን ስማና እስቲ ባረከላሁ ፊክ። ኡስታዝ መሐመድ እንግዲህ ወንድማችን ነው፣ ያው የኛው የአህለ ሱና ወልጀማ ኡስታዝ ነው። ማሻአላህ አላህ ይጠብቀው። ብዙ ጊዜ እዚህኛ ጋር ይመጣል፣ ጥሩ ምክሮችም ይሰጠናል። አንዳንድ እህቶቻችንም እንደዚህ ይመክራቸዋል። አላህ እድሜና ጤና ይስጥ። በዚህ አጋጣሚ ኡስታዝ መሐመድ ይሄ ኢብን በያን እንግዲህ ከድሮ የምናገኛ ቲክቶክ ድሮ ስንጀምር ይመጣ ነበር። ብዙ ጊዜ እህቶቻችን ሻሃዳ ያስይዛቸው ነበር። አንዳንድ ነገር የሚመክራቸው ወንድማችን ነበር። ግን ያው አሁን አንድ ጊዜ ጠፍቶብን ነበር። አንዳንዴ ይመጣል። ያው በዚህ አጋጣሚ ታወቁ ኡስታዝ መሐመድ። مرحبا شكرا جزاك الله خيرا ሙቤ አላህ ይጠብቅህ። በዚህ አጋጣሚ ብዙ ወንድሞችን አውቅ ያለው አንተ ጋር ብዙ እህቶችንም አላህ ይጠብቃችሁ ሁላችሁንም። ኡስታዝ ቢን በያን ስላወኳችሁ ደስ ብሎኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? الله وبركاته والله الله يحفظكم። እኛም ሐቂቃ በዚህ አይነት ፕላትፎርም ላይ ከአንዳንድ ብርቅዬ ወንድሞች ጋር እንተዋወቃለን። نحسبكم كذلك والله حاسبنا الله يوفقنا ሁላችንም ኢንሻአላህ። አላህ والله ሐቂቃ ብዙ ነገሮች ብዙ ወንድሞችን አስተዋውቆኛል። ሐቂቃ ይሄ ፕላትፎርም ማለት ነው ከተጠቀምንበት እንዳልኩት والله ብዙ ነገርን እናተርፍበታለን። ሐቂቃ እንጠቀምበት። አልተጠቀምንበትም መጃለል ኸይርን ከተጠቀምንበት እንደዛ ያንን ፈሳድ የበዛውን ነገር ሐቂቃ ምን እናደርገዋለን? እናከስመዋለን። ሐቂቃ እንደምታውቁት አሁንም ወላሂ ሁሌ ጊዜ የማወራው ነገር ምንድነው ያው ሸሩ በጣም ሸያጢን الانس والجن يوحي بعضهم الى بعض زخرف القول غرور الايه እንደምናውቀው ያኒ በቃ የሸይጣን መንገድ ኢንሱ ሸያጢን الانس والجن እየተባበሩ እንዴት ሰውን ከመልካም ነገር ወደ ኋላ ያደረጉ ያየን ያለ ነው። እየታገል በምንችለው መጠን በዚህ አይነት ፕላትፎርም ላይ እኛ ደግሞ መልካምን ነገር ነሽር ማድረግ ከእንደነዚህ አይነት ወንድሞች ጋር ያገናኘናል። ብርቅዬ እህቶች አሉ በመልካም ነገር ላይ ራሳቸውን ቆጥበው ከተለያየ ተበሩጅ ወስፉር ከተለያየ ራሳቸውን አግተው ከሚያዩት ነገር ሳይሸነግላቸው ዱዓቶች ጋር ይሄዱ አንዳንድ ደርስ የሚሰጡ ወንድሞች አላህ ይባርክ ፊህም እነሱ ስር ቁጭ ብለው የሚያዳምጡ ብዙ እህቶችም አሉ። ስለዚህ ይህን ያገናኘን ለማለት ነው። ኡስታዝ መሐመድ ከነ ሙባረክ አይነትም ጋር አስተዋውቀን ይሄ ነውና ከናንተም ጋር ዛሬ በመታወቄ ደስ ብሎኛል። አላህ ይحفظك ያ ረብ።
ኡስታዝ መሐመድ እፍታ ኡስታዝ ጀዛከላሁ ኸይረን ወባረከላሁ ፊክ። ኢንሻአላህ እንገናኛለን። መርሐባ ይሰማላ። ሰላም አለይኩም ይሰማላ። ወአለይኩም ሰላም። ኔትወርክ ያስቸግረዋል ኢትዮጵያ። ኡስታዝ መሐመድ አለ ይሰማሃል? አዎ ይዞታል። እንደዚህ ነው አሁን ሰዓት ላይ ኔትወርክ ሲጨናቀ አሁን ይሰማላ። አሁን ይሰማል። ያጨናንቁታል ያው ማታ ላይ ለዛ ነው። ተፈضل ኡስታዝ مرحبا شكرا جزاك الله خيرا بن بيان وبارك الله فيك ان شاء الله ስለተዋወቅን ድረስ ብሎኛል። ኢንሻአላህ ወደፊት እንገናኛለን በአላሁ ተባረከ ወተዓላ ፈቃድ። ሙቤ ጀዛክ الله خيرا ስላስተዋወቅን በጣም ደስ ብሎኛል። ኢንሻአላህ እህታችን ወደ ጠየቀችው ጥያቄ እንሄዳለን በአላህ ፈቃድ። አንዳንድ ነገር ልጠይቃት ነው። ከዛ በኋላ ምናልባት ዑለማዎች የተናገሩትን አንዳንድ አቅዋሎች እናያለን ቢኢዝኒላህ ተባረከ ወተዓላ። ኢማን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ? ሰላም ነው አለ አልሐምዱሊላህ። መርሐባ ሰለምቲ ነበር? አዎ መርሐባ። ሶላትን ያቋረጥሽው ለምንድን ነው? ማለት እስልምናሽ ላይ ተጠራጥረሽ ነው ወይስ ደግሞ በሶላት በእኔ ላይ ግዴታ አይደለም ብለሽ ነው ወይ ደግሞ ሶላት አልሰግድም በቃ ከነጨራሽ ሶላት የሚባል ነገር የለም ብለሽ ነው የተውሽው? ከምን አንፃር ነው? አይደለም ያኔ ስራ ላይ ያለውና እንደሰለምኩኝ ወላሂ በጣም ነበረ በቃ እስልምና ራሱ ውስጥ የገብቶ በቃ እኔ ቤተሰቦቼ ወላ ዱዓ ያረኩላቸው በቃ ጓደኞችን ወላ ሻዲ ያሳስኳቸው አሉ። ግን ከስራ ፈትቼ በቃ ሲጨናንቀኝ በቃ እንጃው ጨነቀኝ። በቃ ኡስታዝ ስራትና ቁርአንን አስጠልበት አድርጉልኝ ወላሂ በቃ እንጃ። አይዋ ስራ መቼት አንፃር ነው? በስራ ምክንያት ነው? አዎ ስራ ስፈታ በቃ ቤት ስገባ እኔ እንጃ ያኔ ሱዴጅም ሻዳጄ ሱዴጅ እንደገባው ቤተሰቦቼም ከፈጠረሽ በቃ ስለተጣመምሽ ነው የፈጠረሽ ስለተውሽ ነው እንደዚህ ነው። ያኔም ወላሂ አልፌ ነበር እነሱን አልሰማሁም። በቃ እዚህ መጥቼ ተጠነክርብኝ እኔ እንጃ በቃ ያዘኝ እንደዚህም አላህ ይወቅ። አይዋ እንጂ ሶላት አንቺ ሶላት በእኔ ላይ ግዴታ አይደለም ወይም ደግሞ ሶላትን ከሶላት ጥላቻ አይደለም የተውሽው እንጂ ባለመመሸት በተለያዩ ምክንያቶች ነው እንጂ ሶላትን ጠልተሽ ወይም ደግሞ አልፈልግም ብለሽ አይደለም ማለት ነው። አይደለም እኔ እንደዛ አይደለም ያልኩት። በቃ ሳይመቻቸኝም በቃ ስራ ሳጣም በቃ ሲጨንቀኝ ወላሂ እንጂ አላህ አንድ ነው ነገም ዛሬም። መርሐባ ኢንሻአላህ። እንደዛ ከሆነ አሁን ዑለማዎች ምን ይላሉ? ከሼክ ኢብኑ ተይሚያ ረህመቱላሂ ዐለይህ እንዲሁም ደግሞ እነ ሼክ ኢብኑ ሐዝም ታሪክ ሶላት ሸሃዳ ግዴታ አይሆንበትም ብለው ይናገራሉ። ሌሎች ዑለማዎችም ወዘሀበ በዕዱ ዑለማ ከኢብኑ ሐዝም ወሼኹ ልእስላም ኢብኑ ተይሚያ ወጀማዓቱ ሚነል ሙዓሲሪን ኢላ አነሁ ላ የጅቡ ቀድኡ ሶላቲ ምን ብለዋል? እነ ኢብኑ ተይሚያም ሌሎችም ሙዓሲር የሆኑ ዑለማዎችም ታሪክ ሶላት ሶላቱን የተወሰው ሸሃዳ ማድረግ እንደሌለበት ነው የተናገሩት። ምናልባት አንዳንድ ነገራቶች በውስጥሽ ላይ የሚያወላውሉሽ ነገር ወይም ደግሞ የሚያጠራጥርሽ ነገር ካለ ላንቺም ለነፍስያሽም ጥረት እንደልልሽ ካፈለግሽ ሸሃዳውን ብትዩ ችግር የለም ማለቱ መልካም ነው። ግን ግዴታ ይሆንብሻል ማለት አይደለም። ዋናው ነገር ምንድነው? አሁን እስትግፋር ወይም ደግሞ ተውበት ካደረግሽበት ጊዜ አንስቶ በአላህ ፍቃድ ካሁን በኋላ ሶላትሽን ማሳለፍም የለብሽም መተውም የለብሽም። ምክንያቱም እኛ የሰው ልጆች ዛሬ እንሙት ነገ እንሙት አናውቅም። ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ናት ብሎ አላሁ ተባረከ ወተዓላ ስለሚነግረን ደግሞ የትም ቦታ ላይ እንደምንሞት አናውቅም። ዛሬ እንሙት ነገ እንሙት ሀገራችን እንሙት ውጭ ሀገር ሄደን እንሙት ስለማናውቅ መሆን ያለበት ነገር ምንድነው? ከአሁን በኋላ ሶላትሽን ላለማሳለፍ ቁርጥ አድርገሽ ሶላትሽን በአግባቡ ለመስገድ መሞከር መቻል አለብሽ ማለት ነው ኢንሻአላህ።
ሶላት ያው ግዴታ ነው። አላሁ ተባረከ ወተዓላ በወቅት ላይ በጊዜ ላይ የደነገገው በእኛ ላይ ግዴታ የሆነ ሶላት ነው። ረሱልም ዓለይሂ ሰላቱ ወሰላም አልዓህዱ በይነና ወበይነል ኩፋር አስሶላህ ብለዋል። አው ከማ ቃለ ዓለይሂ ሰላቱ ወሰላም በእኛና በካፊሮች መካከል ያለው ልዩነት ሶላት ነው ብለዋል። አየሽው፣ እኛ ከካፊሮች ወይም ደግሞ ከካህዲዎች የምንለይበት ትልቁ መሰረታዊ ቁልፍ ነገራችን ሶላት ነው። ሶላት አላሁ ተባረከ ወተዓላ ለረሱል ዓለይሂ ሰላቱ ወሰላም ሰማይ ላይ ሄደው ነው ተቀብሎት የመጡት። እንደሌላው ፈራይድ ወይም እንደሌላ ግዴታዎች እዚህ መሬት ላይ የተደነገገ ሳይሆን በትእዛዝ ሳይሆን ላይ ሄደው ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ጋር ተገናኝተው ያመጡት የሆነ አማናችን ግዴታችን ስለሆነ ይሄን ግዴታችን ደግሞ መወጣት መቻል አለብን ማለት ነው። ሶላታችን ካልተስተካከለ ሶላት የማንሰግድ ከሆነ ሌላ የፈለግነውን አይነት መልካም ስራ ብንሰራ እንትን አይልም፣ ሚዛናችን አያደፋም። መጀመሪያ የውመል ቂያማ እንኳን የምንጠየቀው መጀመሪያ ብርቅ የሆነም በአይን ቁራኛ ልናየውና ልንይዘው በአግባቡ ልንተገብረው የሚገባ መለኮታዊ የሆነ ትእዛዝ ስለሆነ እሱን በአግባቡ መያዝ መቻል አለብን ማለት ነው። ኢንሻአላህ በዚህ ሁኔታ ላይ ከሄድሽ አላሁ ተባረከ ወተዓላ በደንብ ተውበት ካደረግሽና ከአሁን በኋላ ያለውን ጊዜሽን በአግባቡ እየጠበቅሽና አላህን ላሳለፍሽ ስህተት እስትግፋር ተውበት እያደረግሽ ትክክለኛ የሆነ ተውበትን ካደረግሽ አላህ መሐሪ ጌታ ነው፣ ይምርሻል። ከአሁን በኋላ ያለው ግን ኢንሻአላህ ሶላት እንዳታሳልፊ። ያ አዩሃ الذين آمنوا توبوا إلى الله توبة نصوحا ይላል አላህ ተባረከ ወተዓላ። እናንተ ያመናችሁ ሰዎች ሆይ ትክክለኛ የሆነን ተውበት ወደ አላሁ ተባረከ ወተዓላ ተመለሱ ወይም ደግሞ ተውበት አድርጉ እያለ ስለሚናገር ከአሁን በኋላ ያለው ጊዜሽ ተውበት አድርጊ። ከአሁን በኋላ ሶላትን ላለማሳለፍ ላለመተው ቃል ግቢ በራስሽ ላይ። ነፍስሽን ተይባያት። ነፍስያ በጣም አስቸጋሪ ናት። ሰይጣንም አለ በዛ ላይ ደግሞ ነፍስያም ከዛ ሰይጣን ሲጨመርበት በተለይ በስራ ምክንያት በተለያዩ ነገራቶች እያልን ሶላትን የምናሳልፍ ከሆነ ቀልባችን ላይ በጣም እንትን ኒፋቅ ይፈጥርብናል። ኒፋቅ ደግሞ ከባድ ነው። እያለ ሶላትን ከተውን ወደ ኩፍር ሁሉ ሊወስደን ስለሚችል ሶላትን በአግባቡ እንያዝ። ከዛ በኋላ ዱዓ እናድርግ፣ እስትግፋር እናድርግ፣ ወደ አላህ እንመለስ የሚል መልእክት ነው ያለኝ። እንደው ልቤ እንዲጠራልኝና በአግባቡ እንትን እንድል ምትይ ከሆነ ሻሃዳ ልበል ምትይ ከሆነ ችግር የለም። ሻሃዳውን ብትዩ ምናልባት ኡስታዝ ቢን በያንም አሉ የሚጨምሩት ነገር ካለ ይጨምሩና ኢንሻአላህ ወደ ቀጣዩ እንሄዳለን። ሐቂቃ ማን ያል ሁሉንም ነገር ጀዛከላሁ ኸይር ተናግረከዋል። እህታችን የሚታይባት ያው እንደተናገረችው ሐቂቃ ተካሱልና ያኔ ከጓደኞች አንፃር ነው እንጂ ሐቂቃ ከንግግሯ እንደተረዳሁት ከሆነ በዛ ቤተሰቦቿ ባስገደዷት ሰዓት ለምን ሰለምሽን ሲሏት ትታቸው ሐቂቃ ተውሂዱን ይዛ ነው እንደገለጸችው ከሆነ ማለት ነው። ይሄ አሁን ሰላቱን ያስተዋት የተካሱልና ያው ሌሎች አንዳንድ ወንድም እህቶች ጋር የሚታይ ነገር ነው እሷም ጋር እየታየ ያለው ይመስለኛልና ተውበትን ወንድማችን ኡስታዝ መሐመድ እንዳለሽ ተውበት ላይ ሐቂቃ በርቺ፣ አላህ ወፍቆሻል እህቴ። መች እንደምንሄድ አናቅም ከዚህ ዱንያ ላይ ያለ ሰላት ደግሞ ያለፈች ነፍስ ሐቂቃ የከሰረች ነፍስ ነች። ሐቂቃ ያኒ ሰላት ብሎ ማለት ትልቁ የዲነል እስላም ከሸሃደቴን በኋላ ትልቁ ምንድነው መሰረታዊ ጉዳይ መሆኑ መዘናጋት የለብንም። ይህ መልእክት ለእህታችን ኢማም ብቻ ሳይሆን ሐቂቃ ለሁላችንም ነው። ተካሱል ከሰላት ላይ መዘናጋት፣ ከወቅቱ መዘናጋት፣ እንዳስፈለገንን ሰላትን ለሰላት ጊዜ ያኒ ሙሂም አይሆነን ነገር አለማድረግ፣ ሂማችንን ሰላት ላይ ማድከም በጣም አላህ Subhanahu Wa Ta'ala በጣም የሙናፊቆች እነዛ ሙናፊቆች ባህሪያቸውን በሚገልጽበት ጊዜ ወኢዛ ቃሙ ኢለ ሶላቲ ቃሙ ኩሳላ ዩራኡነ الناس ولا يذكرون الله الا قليلا ኢያዘን ቢላህ። በጣም በተካሱል በመሰላቸት መሆን የለበትም ሰላታችን። እነዛ ሙናፊቆች አላህ ሲገልጻቸው የሚሰግዱት ለዩልኝ ሰው ነቢ ሰለላሁ ዐለይሂ ወሰለም
ከሰሃቦች ጋር ያላቸው ሪሌሽን ብቻ እንትን ለማለት እንጂ ከጌታ አላህ Subhanahu Wa Ta'ala ጋር ቁርኝት መሆኑን ምንም የሚሉ ነበር ከአላህ Subhanahu Wa Ta'ala የተሰላችሁ ሆኖ ነበር የሚገናኙት ማለት ነው ባረከላሁ ፊኩም ስለዚህ እህት ወንድሞች ሁላችንም ጋር ضعፍ ኔትወርክ ይሰማል ኡስታዝ ይሰማል አብሽር ዋስል ሁላችንም ጋር ضعፍ አለ እህት ወንድሞች ሐቂቃ ግን ሶላት ላይ በጣም النبي صلى الله عليه وسلم ሐቂቃ በዛ በመጨረሻይቷ ሰዓት በዛ ጭንቅ በመጣባቸው ሰዓት ያኒ ተአረሞት ላይ ሳሉ ነው ታዲያ ሰከራተል ሞት ላይ ያሉ ምንድን ነበር አደራቸው የነቢ ሰለላሁ ዐለይሂ ወሰለም አደራ ምን ነበር ፈያ አይበቲ ፊላህ الصلاه وما ملكت ايمانكم ትልቅ አደራ ነው ትልቅ ሚሳቅ ነው አላህ Subhanahu Wa Ta'ala በእኛ ላይ ይህንን ሶላትን ያደረገው ማለት ነው ፈያ አይበቲ ፊላህ ስለዚህ ሁላችንም ይሄ ነገር እህታችን ኢማን ሰበብ ሆነች እንጂ ለዚህ መውዱዕ ሐቂቃ ሁላችንም ጋር ነቅስ ይኖራል ያዘን ቢላህ ከሰላትና ከስራ እስቲ ምን ያህል ነው ራሳችንን እስቲ እንጠይቅ ሁላችንም ራሳችን ጋር እንመለስ እስቲ እኔ ለሶላት አልፈጅር አልአርም ሞላለው ወላ መዳም ለቀጠረችኝ ሰዓት የትኛው ነው እስቲጃባይ በጣም ፈጣን ይሆነው ራሳችንን እንፈትን ሐቂቃ والله ሁላችንም ጋር ነው ደዋማችን ምሳሌ ስራ ቢሮ የሆነ ስራ ሰራተኛ ልንሆን እንችላለን ከዛ ስራ ጋር ያለን የሆነች ገንዘባችን እንዳትቆረጥ የምናደርገው ግንኙነት የምናደርገው አዚማ የሆነ በጣም ተጠንቅቀን እንትን እንደምንለው